ጂጂጋ አካባቢ ሌሊት ዳይኖሰር የሚጋልቡ ሰዎች እንዳሉ ስንቶቻችሁ ታውቃላችሁ? አውቃለሁ። ሳይንሱ ዳይኖሰር እንደጠፋ ደጋግሞ ይናገራል፣ ግን እመኑኝ ይሄ ፈጽሞ ውሸት ነው። እንደውም የድሮ ካራቫን መርቻንቶች እቃቸውን በግመል ጭነው በዛ አካባቢ በሚያልፉበት ወቅት ላይ አስፈሪ ፍጥሯንን የሚጋልቡ ሰዎችን እንዳዩ ይናገሩ ነበር። ሆኖም ብዙዎች መንፈስ እያዩ ነው በማለት ሊያደምጧቸው ባይወዱም አንድ እንግሊዛዊ ሰው ግን በነገሩ ተደንቆ ያዩትን ነገር ወደ ስዕል ቀይሮት ነበር። ታዲያ ይህ ስዕል ዛሬ ላይ ሲታይ ዳይኖሰር ሆኖ ተገኝቷል። ብቻ እኔ ይሄንን ለማጣቀሻ መጣሁላችሁ እንጂ ከጂጂጋ አቅራቢያ ባለች ቦታ ላይ ዛሬም ያልታወቁ ሰዎች ዳይኖሰር መጋለባቸውን ቀጥለዋል። ደስ የሚለው ነገር ደግሞ እነዚህ አካላት ሰው ላይ ጉዳት የማያደርሱ ንጹሃን መሆናቸው ነው እና እኔም የእነዚህን አካላት ምንነት በቀጣይ ቪዲዮ የማሳውቃችሁ ይሆናል። ለአሁን ግን እናንተስ ምን ታስባላችሁ? የእነዚህ አካላት ተልዕኮ ምን ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሲነርስ የተሰኘ አዲስ ሙቪ ወጥቷል። ይሄ ሙቪ ምርጥ ነው የሚሉም አሉ፣ እየተቹትም የሚገኙ አሉ። በጣም ሰሞኑን ብቻ አነጋጋሪ ይሆናል እና አንድ ልጅም ቲክቶክ ላይ እየመጣልኝ ስለሆነ ስለዚህ ነገር ሪሰርች አድርገህ ነገር ይብሎኛል። እስኪ አንዳንድ ነገር ወይ ልበላችሁ። ስለ ፊልሙ ታሪክ አጠር ያለ ማብራሪያ ከመስጠት በፊት ስለ ታይትሉ እናወራ። አይዟችሁ ስፖይል አላረጋችሁም። ይሄን ፊልም አይዘው እኔም አላየሁትም ካገኟቸው ሪቪዎች አንጻር ነው የምነግራችሁ እና ዘ ሰቨን ዴድሊ ሲንስ ጋር ይገናኛል። ላይክ ምክንያቱም ታይትሉን ወይም ርዕሱን ካነበባችሁ ሲነርስ ነው የሚለው ኃጢአተኞቹ እያለ ነው እና ኃጢአተኞቹ የሚለው ያው ካራክተሮቹን ነው አይደል? ስለዚህ እያንዳንዱ ካራክተሮች ከነዚህ 7 ኃጢአቶች ጋር ባይብል ላይ ከተቀመጡት ማለት ነው ይገናኛል እና ኢትስ ቬሪ ኢንተረስቲንግ። እዚህ ፊልም ላይ መሪ ተዋናኝ የሆነው ማይክል ቢ ጆርዳን ሁላችንም የምናውቀው ክሪድ ላይ ምናምን ነገር እና ብላክ ፓንተር ላይ ራሱና ወንድሙ ላይክ ትዊን ብራዘር ወይም ደግሞ መንታ ወንድሞች ሆነው የተጫወቱ ያሉት። ስለ ፊልሙ ታሪክ አጠር አድርጌ ስነግራችሁ እንግዲህ እነዚህ ሁለት መንታ ወንድማማቾች ማለት ነው ሺካጎ የሚባል ስቴት ለብዙ ጊዜያት ሲሰሩ ቆይተው ድሮ ወደነበሩበት ወደ ሆም ታውናቸው ወደ ሚሲሲፒ ወደሚባል ስቴት ይመለሳሉ። ወደ ሚሲሲፒ የተመለሱት እንደዚህ አይነት ጁክ ፖይንት ለመክፈት ነው። ባይ ዘ ዌይ ኦልድ ስታይል ተደርጎ ነው ፊልሙ የተሰራው። ልክ በ1930ዎቹ ስፔሲፊካሊ በ1932 ተደርጎ ነው ስታይሉ የተሰራው። ጁክ ፖይንት ነው ካላችሁኝ ቅድም እንዳያችሁት ፒክቸሩ ላይ የሆነች ቤት አለች እና ሳውዘርን አሜሪካ አካባቢ ላይ ልክ እንደዚህ ነገር የተለመደ ነው። ላይክ በብላክ አሜሪካኖች እና እነሱ ቺል የሚያደርጉበት ስፓት ናት። ይጨሳል፣ ይጠጣል፣ ምናምን ነገር ጨብስ ያለ ሙዚቃ አለ፣ ይጫወታሉ፣ ምናምን ነገር ጋምብሊንግም አለ፣ ይቆመራል። ልክ እንደዚህ አይነት ቤት ከፍተው ቺል ለማድረግ ነበር ሀሳባቸው እና እነሱ አለማቸው ልክ እንደዚህ ከበርቻቻ ለማለት ነበር። ነገር ግን ሲመጡ ያገኙት ነገር እንደጠበቁት አልነበረም። ኢቪል ስፒሪቶች ወይም ደግሞ ሱፐርናቹራል የሆነ አክቲቪቲ ነበር የጠበቃቸው ማለት ነው። ስፔሲፊካሊ ቫምፓየሮች ነበር የጠበቋቸው እና ከእነዚህ ቫምፓየሮች ኮሚኒቲያቸው ወይም ደግሞ ማህበረሰቡን ለመጠበቅ ምናምን የሚያደርጉት ጥረት ነው እንግዲህ ፊልሙ ባጭሩ። ኦኬ አሁን እያንዳንዱ ካራክተሮች እንዴት ከኃጢአቶቹ ጋር እንደሚገናኙ ነው የምነግራቸው። የመጀመሪያው ኃጢአት እንግዲህ ግሪድ ነው። ግሪድ ጋር የሚገናኘው ስታክ የሚባለው ካራክተር ነው። ስታክ የሚባለው በጣም ግሪዲ ነው ወይም ደግሞ ስግብግብነት ያጠቃዋል በጣም። ስለሱና ስለ መንታ ወንድሙ ብቻ ነው የሚጨነቀው። ሁለቱን ስለሚጠቅማቸው ነገርና ስለ ገንዘብ ሀብት ወይም ደግሞ ቁሳዊ ነገር ነው የሚያስጨንቀው። ስሞክ የሚባለው የስታክ ወንድም ደግሞ ይሄ ደግሞ ቁጣ ዝም ብሎ የሚገነፍል ሰው አለ አይደል? ይሄ ደግሞ በእንግሊዝኛው ራት ነው የሚባለው ማለት አለባችሁ። ራት ይሄ ቤዚክሊ ቁጣ ነው እና ዝም ብሎ ይገነፍላል ምናምንና የበቀልም ስሜት አለበት እና እንደዚህ አይነት ሰው ነው። እቺ ካራክተር ደግሞ ዴልታ ስሊም ትባላለች። ጨብሲ በጣም ታበዛለች። ግልተኒ የሚባለው ኃጢአት ነው የሚያጠቃው። ይሄ ግልተኒ ማለት ወዳደር የሆነ ሰው እያለ አይደል? በቃ ዝም ብሎ መብላት መጠጣት ላይ ፎከስ የሚያደርግ ይሄ ደግሞ መጠጣት ላይ ወይም ደግሞ አልኮሆሊክ ነው። መጠጥ ላይ በጣም ፎከስ ያደርጋል። ሁሌ ችግር ሲያጋጥመው መጠጣት ነው የሚታየው። ይሄ ዋና ድሪንክ ኢዝ ፔን ወይ ሁሌ። እቺ ደግሞ ፐርሊን ትባላለች። የሚያጠቃት ኃጢአት ደግሞ ለስት ነው ሪፕሬዘንት የሚያደርገው ወይም ደግሞ ዝሙትን እና ባል አላት። ነገር ግን ሳሚ ከሚባለው ካራክተር ጋር ያው ሰው ላተጓፈዋል ማለት ነው። እቺና ሳሚ ማለት ሳሚ ባይ ዘ ወይ ሙዚቀኛ ነው፣ ጥበበኛ ነው። በጊታር ችሎታው ምናምን ነገር በሙዚቃው ሁሉ የሚያስደመም ነው። ነገር ግን ሌዚነስ አለበት ወይም ደግሞ ስላት የሚባል ኃጢአት ነው የሚያጠቃው። ስላት ማለት ምንድነው? የስንፍና ባይብል ስተዲ አይፈልግም፣ ማጥናት አይፈልግም። ይሄ መንፈሳዊ ድክመት አለበት ቤዚክሊ እና እዛ ነገር ላይ ሰነፍ ነው። ይሄ ደግሞ ሬሚክ ይባላል። ሬሚክ የሚያጠቃው ደግሞ ኤንቪ ነው። በጣም ቅናተኛ ነው። በማን ነው የሚቀናው ካላችሁኝ ሳሚ በሚባለው ላይ ይቀናበታል በጣም በሙዚቃ ችሎታውና ሁሉንም እንዴት እንዳስደምመው እንደያዛቸው ምናምን ሲያስብ በጣም በቃ ውስጡን ያንጨረጭረዋል። እቺ ደግሞ ግሬስ ትባላለች። በጣም ደረቅ ሰው ናት። የሚያጠቃት ኃጢአት ደግሞ እቺ ፕራይድ ነው። በቃ እሱ ኃይሎቹ ካልሆነ ምንም በቃ ፕራይድ ማለት ቤዚክሊ ምንድነው? በራሱ የሚኮራ ሰው የለም። የሚኮራ ሰው ሰልፍ ሴንተርድ የሆነች ናት። ራሱ ኃይሎቹ ነገር ካልሆነ ደስ አይላትም ምናምን ነገርና በሷ ምክንያት ብዙ ሰው ሞቷል። ለብዙ ሰው መሞት ምክንያት ሆናለች። ያው ሰቨን ዴድሊ ሲንስ የሚባሉትን የሚያጠቃልሉት ካራክተሮች እነዛ ናቸው። ሌላ ደግሞ አነጋጋሪ የሆነችው እና ብዙ ሰው ትችት ሲደርስባት የነበረችው ወሚ የምትባለው ካራክተር ኢንተርቪው ስትሰጥ እንደተናገረችው ከሆነ ፊልሙን በምትሰራበት ሰዓት ላይ የሆነ ሪቹዋል እየሰራች ነበር። ያንን ሪቹዋል ለማድረግ ደግሞ የሚያግዛት የቡዱ ወይም ደግሞ ይሄ ሁዱ ነው የሚሉት እነሱ። የሁዱና ቡዱ ልዩነቱን ነግራቸዋለሁ። ነገር ግን የሁዱ ፕሪስት ነበራት ወይም ደግሞ ጠንቋይ አሲስት እያረጋት እያገዛት እየሰራችው ነገር እንዳለ ተናግራለች። በተለምዶ ቡዱ ነው የምናውቀው። ቡዱ ያው ስቲል በዌስት አፍሪካ ወይም ደግሞ በምዕራብ አፍሪካ ነው የሚታወቀው እና ምንድነው ይሄ ያው በመደነስ በመጨፈር የሆነ ሳክሪፋይስ በማድረግ የሆነ መስዋዕት በመሰዋት ምናምን ነገር እንደሚደረግ ፕራክቲስ ነው። ሞር ኦፍ ላይክ ሪሊጂየስ የሆነ ፕራክቲስ ነገር ነው እና ኢቭል ነው። ሞር ኦፍ ላይክ ኢቭል ነው። ያኛውን ካየነው ደግሞ ሁዱ የሚባለው ሞር ኦፍ ላይክ የሚደረገው በብላክ አሜሪካኖች ላይ ነው ወይም ደግሞ ከአፍሪካ ተሰደው አሜሪካ ወደ ገቡ የስሌቮች ና ነው አይደለ? በእነሱ የሚደረገው እነሱ ደግሞ ሁዱን የሚጠቀሙት ቤዚክሊ ልክ እንደዛኛው ኢቭል አይደለም። ይሄኛው የሚደረግ ያኛው በሳክሪፋይስ በሰዋት በማድረግ ምናምን ነው የሚደረገው። ሁዱ የሚደረገው ደግሞ በሄርቦች በናቹራል ላይክ ፕላንቶች ምናምን ነገር የለም እና የሚደረገውም የድሮ አንሴስተሮቻቸው ወይም ደግሞ አያቶቻቸውን በመንፈስ ምናምን ለመጎብኘት እንዲጎበኛቸውና እንዲያስተምር
እንዲያስተምሯቸው እና ደግሞ ለፕሮቴክሽን ነበር። ከፊልሙ ጋር ኢት ሜክ ሴንስ ምክንያቱም ኮሚኒቲያቸውን ከቫምፓይሮች ለመጠበቅ ምናምን የሚያደርጉት ጥረት አለና ከዛ ነገር እንዲጠበቁ ምናምን የሚያደርጉበት እንትን ነው ሁዱ የሚባለው ማለት ነው። ስለዚህ ያው ቴክኒክሊ መጥፎ ነገር አይደለም ነው የሚሉት ግን ያው ሄሎ ዋይፋይ ተበላሽቶብኝ ነበር የደወልኩት። ዋይፋይ እየሰራ አይደለም ደንበኛችን? አይ ተበላሽቶ እየሰራ ነው። ምን አይነት ጥያቄ ነው የምጠይቀኝ? አንተ ጥንብ ነገር ነህ እንዴ? ምን አይነት ወሬ ነው የምታወራው? አዎ ተበላሽቶብኝ ነው አትልም? ጀዝባ። እሺ አትሳደቢ። አዎ ተበላሽቶብኝ ነው። እንደዛ ነው የሚባለው። እዚህ በሚሊዮን አይደለም እኮ የሚከፈለን። ልክ ነው የምነግርህ። ክብረ ቢስ ደንበኛ። ቢያንስ የፈለግከውን እስክታገኝ ወሬህን አታሳምርም ወይ? ኮምፒውተር ሳይንስ አጥናና ራስህ ስራው። ከአንተ ስለምሻል እኮ ነው እዚህ ያንተን ችግር ልፈታ የተቀመጥኩት። እንደመጣልህ ታወራለህ እንዴ? የሰው ልጅ ነው በዛኛው መስመር ያለው ብለህ አታስብም? አባትህ አንተን በሚያናግር መልኩ ሰው ታወራለህ እንዴ? ጀዝባ። በቃ አንተ ያለ ፍቅር ተጥለህ ስላደግህ ሁሉም ሰው እንዳንተ ነው ማለት ነው? ይህ ሰውን ተናጋሪ ያደርጋል። ከንቱ። ምን አይነት መብራት ነው የሚበረው? እሺ አሁን ራውተሩ ገመዱ ተልጧል። እሱ ነው መሰለኝ። ያልተጠየቀውን አትመልስ። ያልተጠየቀው ራውተር ነው ገመድ ነው? ቀይ ነው የሚበረው። እሺ በቃ ቀይ ነው የሚበረው። ከየትም እየተለቃቀሙ እየደወሉ እዚህ ስራ መስራት አንድ ስልክ ለአንድ ደቂቃ ምናምን ይፈጃል። በዛ በእናንተ ምክንያት ድንቁርቁር ነው በቃ። Stop! Please stop! Don't skip this video, please. I'm lost my home. I'm lost my job. No food, no water, no money. This is my home, brother. Look, I'm lost my home. Please go help me. Please save my family. Please donation link in bio. Thank you, my brother. Please go help me. Save my family. Please donation. My family no food, no water, no money. Please go help me. ላይፍ ኤክስፒሪየንስ ለሀገሬ ወጣቶች ለኢትዮጵያ ሼር ማድረግ ይላልተው። እዚህ በምኖርበት ከተማ ጂም ወይም ጂምናስቲክ ቤዚክ ኔሴሲቲ በጣም ቤዚክ መሰረታዊ ነገር ነው። ጂም እኔ በምኖርበት ከተማና ሀገር ኢትዮጵያ ግን ለየት ያለ ነው። ብዙ ሰዎች ጂም አይገቡም። ጂም ለምንድን ነው የማይገቡ ሲባሉ በሲሚንቶ የሆነ ነገር ሰርተው እሱ ነው የሚያነሱት። እኔ በጣም ነው ማዝነው። በሲሚንቶ አንድ ቀን ምንድን ነው የሰራ ያለው አልኩት። አንድ ቀን ሲሚንቶ የሆነ የቀለም ጋሎን እዛ ውስጥ ሲሚንቶ ጨምሮ እንጨት አቁም ዳምፔን ነው የምሰራው አለኝ። እንዴት ማለት? ሱፐር ማርኬት አትሄድም? ስቶር አትሄድም? አሉ ትንንሽ የሆኑ ብዙ ኪሎ እነሱን አታነሳ። ሲሚንቶ ስታነሳ ለጭንቅላት ምን አይነት ስሜት ነው የሚሰማ አልኩት። ተሰማ። እሱ ገና ለገና ከካሊፎርኒያ መጥቶ እንደዚህ ነው እንዴ ያለው። ምንም አልመሰለኝም እኔ። ምክንያቱም መናገር ያለብኝን ነገር ፊት ለፊት የምናገረው በትክክል ተናገርኩት። ያን ቀን ይሰማ ገዝታ ቆንጆ እንደዚህ ሲሚንቶ እንደዚህ ወደ ላይ አይደረግም። ጂም በትክክለኛ ሰዓት ስኬጁል ወጥቶ በስነ ስርዓት ዝም ብለህ 90 ኪሎን 50 ኪሎን እዚህ ብድግ እያደረክ ሰው ነዛ አላግባብ ሼፕ ላስ ነው የሚሆነው። እኔ ሰውነት ውፍረትም እንትንም አይደለም። በቃ ለግለግ ያለ ሰውነት በጣም ነው ማነሳው። እስከ 80 ኪሎ ግራም ድረስ ነው ማነሳው። እስከ 80-90 ፓውንድ ነው። በዚህ 90-100 ፓውንድ ነው ማነሳው። ቀስ እያልኩ ነው እንጂ እንትን ብለው በጣም ሰርቶልኛል።